እዛ ቦታ ያሉ ክርስቲያኖች መብታቸው መነፈግ አለባቸው ማለት ነው እኩል እንድንሆን። ፍትህ ለአክሱም ሙስሊሞች። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ በትላንትናው ዕለት በተደረገው የዝግ ስብሰባ የተላለፈውን ውሳኔ ሁላችንም ሰምተናል። አንደኛ ሙስሊም ሴቶች ሂጃብ ለብሰው ትምህርት ቤት መግባት እንደተከለከሉ፣ ሌላው ደግሞ አዛን የሚባል ነገር መስማት ስለማንፈልግ አዛን እንዳትሉ ብለዋል። ሌላው ደግሞ በየሱቁ በየመኖሪያ ቤቱ ተከራይተው ሲሰግዱባቸው የነበሩ ቦታዎች ሙሉ ለሙሉ እንዲዘጉ። ሱብሃንአላህ። ሌላው ደግሞ በጣም የሚያሳፍረው ደግሞ ጀናዛ በአስፋልት ይዛችሁ ስትሄዱ ማየት አንፈልግም። ወዴት ይሄድን ነው? እንዲህ እየተባለ እንዴት ነው ዝም እያልን ያለ ነው? እኔ ምንም እየገባኝ አይደለም ወላሂ። በነገራችን ላይ ጅጅጋ ሐረር የሙስሊም ሀገር ነው አይደለ? ግን ክርስቲያኖች ይኖራሉ። ቤተክርስቲያን አለ። በአስፋልት ይዛችሁ አትሄዱም አልተባሉ። የምሬን ነው ወላሂ። ጅጅጋና ሐረር ላይ የሚኖሩ ክርስቲያኖች አክሱም ከሚኖሩት ሙስሊሞች ቢያንሱ እንጂ አይበልጡም። ነገር ግን መብታቸው አልተነፈገም። እዛ ቦታ ያሉ ክርስቲያኖች መብታቸው መነፈግ አለባቸው ማለት ነው እኩል እንድንሆን። ለሌሎችም ሰዎች እያሰብን ቢሆን ለምን ጥሩ አይሆንም? ሱብሃንአላህ ወላሂ። እስኪ እንደው የሚመለከተው አካል ጋር እንዲደርስ ሼር ኮፒ ሊንክ አድርጉ። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላህ